ለመካኖች ልጅን እንዲሰጡ በተለያየ ደዌ የተያዙና የአልጋ ቁራኛ የሆኑ ሰዎችን እንዲፈውሱ ጌታችን ስልጣን የሰጣቸው በጎጃም ደብረ ጽሞና አካባቢ ይኖሩ የነበሩ ሰዎች ያመልኩትና ሴት ልጆቻቸውን ይገብሩለት የነበረውን አስፈሪ ዘንዶ በመስቀላቸው ባርከው ለሁለት ሰንጥቀው የገደሉትና የአካባቢውን ሕዝብ ወደ አምልኮተ እግዚአብሔር የመለሱ በዘመናቸው የነበረው ንጉሥ የሐሰተኞቹን ወሬ ሰምቶ ሁለት እጆቻቸውን ቢያስቆርጣቸው እመቤታችን የብርሃን እጅን የተከለችላቸው። ዳግመኛም ንጉሡ በስደት በእስር በግርፋትና በተለያዩ የመከራ አይነቶች ካሰቃያቸው በኋላ በህዳር 17 ቀን አንገታቸውን በሰይፍ አስቆርጧቸው በሰማዕትነት ያረፉት ታላቁ ኢትዮጵያዊ ጻድቁ ሰማዕት አቡነ ሲኖዳ ዛሬ የካቲት 1 ቀን ፍልሰተ አጽማቸው የተደረገበትና አጽማቸውን የተሸከመችው በቅሎ ወልዳ ተአምራቸው የተገለጸበት ዓመታዊ የመታሰቢያ በዓላቸው ነው። ዳግመኛም በረሃብ ዘመን ከሰማይ ስንዴ ወርዶላቸው ደቀ መዛሙርቶቻቸውን ለ14 ዓመታት የመገቡ ቅዳሴን ሲቀድሱ ከመሬት ከፍ ብለው ይታዩ የነበሩና እስከ ዘመናችን ድረስ ኤችአይቪን ጨምሮ የተለያዩ በሽታዎችን የሚፈውስ ጠበል ከእግራቸው በታች የፈለቀላቸው በጸሎታቸው ተራራን ያፈለሱ ታላቁ ኢትዮጵያዊ ጻድቅ አቡነ እንድርያስ ዛሬ የካቲት 1 ቀን በዓለ ዕረፍታቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ ሲኖዳና በአቡነ እንድርያስ ጸሎት ይማረን ይቆየን።